ምን ነው ለምን ፈለከኝ? ምን ማለት ነው? ምግብ አቅርቦ ለምን ፈለከኝ ማለት? ምን ነው ያላቀረብኩልህ የጎደለ ነገር አለ? አረ የለም። ግን ከመቼ ጀምሮ ነው ምግብ አቅርበሽ አንቺ እዚህ ጋር መቀመጥ የጀመርሽው? አንዳንዴ እኮ ሁሉም ነገር ከአቅም በላይ ሲሆን እንደዚህ ማድረግ አይቀርም። ምን ማለት ነው? በቃ ሻውን እንዳይቀዘቅዝብህ ሂድና ብላ። ከመቼ ጀምሮ ነው ብቻዬን በልቼ የማውቀው? አሁን እኮ የሚያባላ ሰው አለ። ብቻህን አይደለም። በቃ ሂድና ከእሷ ጋር ብላ። ምን ማለት ነው? ማንም ቢኖር እኮ እኔ ከአንቺ ጋር ነው መብላት የምፈልገው። ኪራ ግን እውነትህን ነው? የምትለኝን ነገር እንዳደርግ ከኔ የምትጠብቀው? አዎ ፍቅር ከልቤ ነው። በአንዴ ባህሪሽ ተለውጦ ማላውቅሽ ሰው ስትሆኝ ምን ላድርግ? እና እንደዚህ እንደሆን ምን እንዳደረገችኝ ሳታውቀው አልቀረም። እሺ ግን አሁን የቤቲ መምጣት ይህን ያህል እኛ መሀል ችግር መፍጠር ነበረበት? አረ እና ማን ቢመጣ ነው እኛ መሀል ችግር የሚፈጠረው? ጽናቴ አንድ ነገር ልንገርሽ፣ አንቺ ነሽ የእሷን መምጣት ይህን ያህል ቦታ ሰተሹ መሀላችን ችግር እንዲፈጠር እያደረግሻለሽ። ይሄ ደግሞ ልክ አይደለም። በቃ ምንም ያህል ታጋሽ በሆንም እኮ እኔም የማላስነካው የራሴ የሆነ ድንበር አለኝ። እና ቆይ እኔ ወድጄ ነው እዚህ ሁሉ ነገር ውስጥ የገባሁት? እና አንተ እኮ እሷን ለመረዳት ትችል ነበር። ምንም እኮ እሷ የክፋትን ጥግ ብታሳየንም እናቷ ግን ታሳዝናለች። አስቢው እስኪ፣ አንድ እናት ተንበርክካ እየለመነችኝ ምን ማድረግ ነበረብኝ? አላቅም። በቃ አስበህ በወሰንከው ነገር ላይ አሁን አስተያየት እንድሰጣት ጠይቀኝ። እኔንም ትንሽ ለመረዳት ሞክሪያ እኮ። በቃ አንተንም እንደምረዳ እኔንም ተረዳኝ። እንዴ እሷ እዚህ ቤት እያለች ደስተኛ ሁኝ አትበለኝ ጽናቴ። በቃ ኪራ ለህልም ግፋለሁ። ግባና ብሎ መልስት ነው የገባሁት። ሄሎ፣ እንዴት ነህ? ደህና ነኝ ኮሰረቴ፣ እንዴት ነሽ? አንተ አሁንም የኮሰረት ያለቀቀ? እንዴት ይለቀኛል እንዴ? አንቺን እኮ ማስታወስሽ በዚህ ነው። እኔ የምልህ ግን አንቺ የምትይው መቼ ነው የምትመጣው? ሳምንት አለፈ እኮ እንዴ። እዚህ እኮ በእናትሽ የሚያውቁኝ ሰዎች አንዴ እኔ ጋር ሳትመጣ አንዴ እሷ ጋር ሳትሄድ እያሉ አዛ አደረጉኝ። እንዴ ማን ናቸው? ችግር የለውም የሆነ ጊዜ አምጥቻ ሳይሻለሁ እንጂማ እንደዚህ ነግሬ ሁሉንም ያለውን ነገር እንድታውቂ አላረግሽም። ሷሪ ሰው እኮ ዘመደ ብዙ ነው ይባላል። እርግጥ ግን ደግሞ የአንተ ኃላፊነት ጽናት ነች እንጂ ቤት ያለች ቤት ልትሆን በፍጹም አችልም። አዎ ግን ደግሞ በሰዓቱ የነበረኝ አማራጭ ብቻ ነበር። ኦኬ ግድ የለም እሺ፣ በደንብ ግን እናወራበታለን። እሺ በቃ ግባ። እሺ እሺ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ይመስገን ነው። ስራ የለም እንዴ ዛሬ? እንዴ ቀረው። ለምን? በቃ ሁሉ ቀን መሄድ ዛሬ እንኳን ልረፍ እስቲ። እንዴ በወር 3 ቀን እየሄድሽ ልረፍት ያለሽ እንዴ? ደግሞ ሰለችሽ እንዴ? አለቄ ራሱ እኮ እንዳንቺ አልተናገረኝም። እንዴ አቅተሽው ነው? ይልቅ እሱን ተይውና እዚህ ቤት ማንም አልመጣም? ማንም አልመጣም። ያችን ቤት ከሆነ ተኝታለች። እሷ ምን ታደርግልኛለች? ስለ እሷ የምጠይቀው እና ስለማንም? አይ ማንም ተይው በቃ አልመጣም ይሆናል። አሀ ክብሮም ነው? አዎ ክብሮም አልመጣም። እንዴ ለሱ ነው ከስራ የሚቀረሽው? አይደለም አትዋሽኝ። ትላንትና ነገ ሄዳለሁ ብለሽኝ ነበረ። አይደለም አልኩሻል። እንደዚህ ደግሞ ሰኒ እንዴት ሆናችሁ? እንዴ ኮሰረቴ ሰላም ነው? ኪራ ተከትለኝ ገባ እንዴ? ተቃቀፉ እንጂ ትንሽ አትቆዩ? አላይ ያላችሁኝ እኮ። አንተ ደግሞ ያው እንግዳ እኮ ሲመጣ መቀበል ባህላችን ነው። እውነት መቀባበል ጥሩ ነው። ተቀባበሉ። በሉ በቃ እኔ ባልጠጣ። እሺ
ክብሮዊ እንዴት ነው ታዲያ? ውሃ አልጠማህም? አትጠጣም? ግድ የለህም ጠጣ። አልጠማኝም። አይ ሳኒ ኪችን ናት። ኒናን ካገኘቻት በቃ ተጋደሉ። ቆይ ልሂድ፣ ግድ የላችሁ። እንደውም ዘገየ እስካሁን። እነዚህ ልጆች ግን ምንም አላማሩኝም። እኔ እራሱ እኮ ቆየሁ ከፈራሁላቸው። አይ ሰኒ እንደዛ ስትፎክር እንዳልነበር ባንዴ ጠባለች። ሰኒማ አላለችም፣ ክብሮም ነው ያለው። ኧረ በእናትሽ ምን ሆነሽ ነው? እራሷ ነች እንዴ ሳኒንም አውቃት እኔ ነኝ አንተ ነህ። ሰኒ ምንም አላለችም። ይህ በአደባባይ የሚታይ ነገር እኮ ነው። ምን ያከራክራል? እሷ ነች ጠብ ያለችው። እሺ እናያለን 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 እንዴ ኪራይ መጣ? ምን ነው ምሳዬን አብላኝ። ቀርቦልሻል? እንዲያው ቢያ እኮ አንተ ጉርሳኝ። ራስሽን ችለሽ ብይ። ኒና እኮ ምግብሽን ቶሎ በልተሽ መድኃኒትሽን ውሰጅ ብለኛለች። ቀስ ብለሽ ብይ። ኪራ። አቤት። አጉርሳኝ። እኔ እሺ እጄን ታጥቤ ኪራ። አቤት። አንተም ጉረስ። እኔ ከጽናት ጋር ቅድም በልቻለሁ። ነው እንዴ? ምን ነው ልጅቷን ምግብ ቤት ብይሻል ነበር እንዴ? አዎ ብለሽኝ ነበር፣ ግን እኮ የምሄድበት ቦታ ስላለ ነው። እና ቢያንስ አትነግሪኝም እንዴ? እኔ እንዳበላት ውጪ ደግሞ አትቆጪ። በቃ ብዬ እኮ አስቀምጬላት ነው የመጣሁት። እሺ የት ልትሄጂ ነው? ምሳ ግብዣ አለብኝ። ኧረ ከማን ጋር? ከክብሮሜ ጋር። ክብሮሜኛ? ምን ነው? አይ ምንም። ይልቅ በእናትሽ እስኪ እንዴት ነኝ? አላማረብኝም? ቆንጆ ነው ማለት ምንም አይልም። ምንም አይልም? ልቀይረው እንዴ? ሌሎች እኮ ያጥራሉ። ኧረ በቂ ነው፣ ይሄ ቆንጆ ነው። እሺ በቃ ካልሽ ልውና። በቃ እሺ እሺ። ሰኒ ግን እንደዚህ ቆንጆኝ ያየሽኝ ጥለሽኝ መሄድ አልነበረብሽም። ምንም ማድረግ አልችልም እንግዲህ ሰኒ፣ ሶሪ። እኔ ዳር እንዴት ነኝ? እስኪ አላማረብኝም? ቆንጆ ነሽ። እሺ እንግዲህ በቃ አይደለም። ክብሮሜ አንዴ ስልክ ታስደውለኛለህ? ስልኬ ባላንስ ዘግቶ ነው። ችግር አለው። ቀልብን ወስደህ ከሆነ እስኪ ክፈተው።
ስንበላ ማየት አለባት። የታባቷ ቆይ ቴክስት ላድርግላት። ቆይ ሰኒዬ እንደተናደድሽብኝ አውቃለሁ፣ ግን በቃ እንደ ቅጣት ምሳ ልጋብዝሽ። ቆንጆ ሆነሽ ነይልኝ እሺ? እጠብቅሻለሁ። የተለመደው ካፌ እንገናኝ፣ እንዳትቆይ።